ከህንድ ወደ ለንደን ለመጓዝ 242 መንገደኞችን አሳፍሮ የተነሳው አውሮፕላን በደቂቃዎች ውስጥ ተከስክሶ በርካቶች ሞቱ። ንብረትነቱ የህንድ አየር መንገድ የሆነው ቦይንግ 787-8 ድሪም ላይነር አውሮፕላን እንደተነሳ የወደቀው በሀገሪቱ አህመድ አባድ ከተማ የአውሮፕላን ማረፊያ አቅራቢያ ባለ የመኖሪያ ስፍራ ነው። አውሮፕላኑ በተከሰከሰበት ስፍራ ከሚገኝ ህንፃ ከ100 በላይ አስክሬን ተገኝቷል። በርካቶችም በፍርስራሹ ውስጥ እንደሚገኙ የአደጋ ጊዜ ሰራተኞች ገልጸዋል። አውሮፕላኑ ውስጥ 169 የህንድ፣ 53 የብሪታንያ እንዲሁም 7 የፖርቱጋልና 1 የካናዳ ዜጎች እንደነበሩ የህንድ አየር መንገድ ስለ አደጋው ባወጣው መግለጫ አስታውቋል። 2 አብራሪዎችና 10 የበረራ መስተንግዶ ሰራተኞች የነበሩበት የህንድ አየር መንገድ አውሮፕላን ከመከስከሱ ቀደም ብሎ ሜይዴይ ሲል እክል እንደገጠመው የሚያስረዳ መልእክት ማስተላለፉን የህንድ ሲቪል አቪዬሽን ገልጿል። ከአደጋው የተረፈ ሰው ስለመኖሩ የተሰማ ነገር የለም። ለጉዞ በተነሳ በ5 ደቂቃ ውስጥ የተከሰከሰውን የአውሮፕላን አደጋ የሁለቱ ሀገራት መሪዎች ልብ ሰባሪ መዓት ብለውታል። የአደጋው መንስኤ እየተጣራ ነው። የምታደምጡት የዶይቼ ቬለ ዲ.ደብሊውን ዜና ነው።